አንድነታቸውም አለ ሶስትነታቸውም አለ። እሺ አንድ ሰው መጥቶ እዚህ ጋር ስንት በግ አለ ሲልሽ አንድ ሶስት በግ የምትይው አንድነት የሚያመሳስላቸውም እኮ አለ። አንድነታቸውን አለ አንድኛው አንድነታቸው ነው ሶስትነታቸው ነው ብዬ ገልጻለሁ። ስለዚህ አንድ ሰው መጥቶ ወዳቺ ማለት ነው ስንት በግ ታያለሽ ሲልሽ የምትይው አንድም ሶስትን በግ አለ የምትይው ወይስ ሶስት በግ አለ? እኔ ከበጋ ምን አገናኘኝ? እኔ ከአምላኬ ጋር አይደለም። ሶስቱም አምላኮች እኮ አንድ የሚያደርጋቸው አምላክነታቸው ነው። እንደ በጎቹ ሶስቱ በግ በግነት አንድ ያደርጋቸው አይደለ? ሶስቱም አምላኮች አምላክነት አንድ ያደርጋቸዋል። አሁን ወደ በጎቹ እንመለስና ስንት በግ ታያለሽ? ሶስት በግ። እዚህ ጋር ስንት አምላክ ታያለሽ? አንድም ሶስትም አምላክ ሶስት የራሱ ፍጹም የሆነ አካል አለው። ወልድ የራሱ ፍጹም ይሄኛውም የራሱ ፍጹም አካል አለው። ይሄኛው የራሱ ፍጹም አካል አለው። ስንት በግ ናቸው? ሶስት። እሺ ሶስት። አንድም ሶስትም በግ ይባላሉ። አንድም ሶስትም እንዲህ ለምን አንድነታቸውን አየህል እንደ አንድነታቸውን በምን ሶስቱም በጎች ሳር በልናቸው። ኧረ በቃ ይበቃኛል አባቴ። እንዴ እኔ የማምንበት አምላክ እውነት ድረስ እኔ እስከማውቀው ሶስቱ አካል በአካል ስንት ናቸው? አንድም ሶስትም አንድነታቸውን ልዘረዝር ይችላሉ። ሶስት ነው ዘረዝር። በአካል ስንት ናቸው? ሶስት። አብ ወልድ መንፈስ ቅዱስ። እሺ ሶስት ምንድን ሶስት በግ ለሶስት ሰው ሐመር ውሃ ሶስት አምላክ ምረጭ። አይ አይሆንም። ለምን ሶስት ምንድን ናቸው? እሺ ሶስት አንድ አምላክ ነው። ሶስት አምላክ አይደለም። ሶስት ምንድን ናቸው? እግዚአብሔር ምሕረቱን ያብዛል። እግዚአብሔር ቃል ኪዳኑን ይግለጽልን። መጀመሪያ አስረጃ፣ ስለ እግዚአብሔር አስረጂ። የትኛው እግዚአብሔር አስረዳውኝ እኮ አስረዳው። አንተ የሆነ ከዛ የሆነልህን ምናምን እዚህ ጋር ለመወጣት አልመለስሽም አልሽ። ለመጨረሻ ጊዜ ደግሞ እነዚያ በአካል ሶስቱ ምንድን ናቸው? እሺ ሶስቱ ምንድን ናቸው? ስላሴ። ሶስት ስላሴ ማለት እኮ ሶስት ስላሴ ማለት ሶስት ማለት ነው ትርጉሙ። አልመለስሽውም። አሁንም ሶስት ስላሴ አይባልም። ስላሴ ትርጉሙ በገዛኝ ሆነ እንጂ ትርጉሙ አምላክ በቃ ማሻአላህ ተመለስ። ሶስት አምላክ አይደለም አንድም ሶስት በቃ خلاص ቤዛ አየሻ አደከምሽኝ። መጨረሻ ላይ ግን ሶስት በግ እንዳላመንሻል ሶስት አምላክ እንዳላ ሶሪ በጋልኩኝ አምላክ እንዳልኩሽ በቃ እናመሰግናለን። አያችሁ ጀማ ለምን ወረሽ? ተመለሽ። ለምን ወረሽ? አትወረጂ ይሁን አልሐምዱሊላህ። እሺ ጽጌ ሰላም ብያለሁ። ሰላም እንዴት አመሻችሁ? ሰላሙን አላመን ታጃል ሁዳ ከየት ተመለሰሽ? ጽጌ ኦርቶዶክስ ነኝ። እግዚአብሔር የተመሰገነ። በጣም አንገብጋቢ ጥያቄ ነበረኝ። ቅድሚያ ላይ የገባሁበትን ልመልስ። መጀመሪያ ይህን ጥያቄ መልሽ። ደግሞ አንገብጋቢ ጥያቄ ነበረኝ። ከይርታ ምን አለ መሰለኝ ብዬ አንተ ስማኛ ወንድሜ አንደኛ እንዴ እንደባመጥ እንጂ ቤት እኮ ነው የመጣሁት። ሰው ቤት ሲመጣ እንደዚህ ነው እንዴ የምታስተናግደው? ይሁንም አንቺም እኮ ባለቤቱም አክብር አለብሽ አይደለ? አክብሪኛ። ባለቤት እኮ ነኝ። ባለቤት አይደለ? ጽጌ ኧረ እንዴ በሀገራችን ቅድሚያ ነው ወንድሜ፣ ቅድሚያ ነው። እንግዳ ዘሎ አሁን እንግዳ ዘሎ እንግዳ ቤት ሰው ቤት መጥቶ ዘሎ አስተናጋጅ አይሆንም። እንግዳ እንደ እንግዳ መከበር አለ፣ ስነ ስርዓት መያዝ አለበት እንግዳ እንጂ እንግዳ ዘሎ ሳሎን ተቀምጦ መኝታ ቤት አይገባም። እሺ ቅድሚያ ከጥያቄ እሺ ኑሪ። አንደኛ አመሰግናለሁ ስላስገባችኝ በቅድሚያ። ሁለተኛ ደግሞ ሳትፈልግም ቢሆን የኛን መጽሐፍ እያነበብኩ